ወይኔ ጉዴ ጾም ተቀየሪ። የሞተችው ጓደኛዬ ማነው የጠፋችው? አንቺ የጠፍተሽ ነው? አንቺ ጮሊት፣ ይሄ ደግሞ ፓርት ስንት ድራማሽ ነው? ዝም ብለሽ ካራክተር ውስጥ ግቢ ባክሽ። ይቅርታ ምንም ሳልልሽ ስለጠፋው። እርግቤ በቃ እናንተ ተነፋፍቃችኋል፣ በኋላ እንገናኛለን። ይመችሽ። እሺ ሸዋዬ ፎንቃ ሳይገባለት አልቀረም ባክሽ። የሱን ፎንቃ ታዩና ቦስ እየቀወጠው ነው። ምን ለሁን ነው የሚለው? ለምንድነው ስልክ ማታነሳው? ረፍት ወጣሽ ነው እንደይመሰላት ምናምን እያለልሽ ነው። ደግሞ ይሄ ስራ ረፍት ኖሮት የሚያቀኮ ነው ያስመሰለው። እዛ ጋር እንቀመጥ። አራ ሴትዮ አቀልጂ ባክሽ። የምሬን እኮ ነው። ሱቤ ፍቅር እያለ የመጣሽበትን አላማ እንዳያስተጓጉልሽ። ቢያፈቅረኝስ ምን ማምጣት ይችላል? አዎ ምንም ማድረግ አልችልም። ወይኔ ተበላው። ምን ልበለው? እንደምታስበው እኮ አይደለም። እንደማስበው አይደለም? እንደዛ ነው። በጣም አመሰግናለሁ። እሺ ጆንሲ ነው። ይቺ አጭበርባሪ ነግሬ ነበር እኮ አንተ አልሰማልከኝ እንጂ። አሁንም ቢሆን የነገርከኝ ማንነቱ አላመንኩም። ከሸቤ ከወጣ በኋላ ግን ፋራውን አለ። ከሷፉስ ማስቲካ የምትነጥቅ ሰውዬ እንቺ ቀጫጫ ትሸውድህ። የሌለኩ ተመችታኛ ፍቅሪያት ነበር። ይኸው ቀዳ ልሰፋ መጣች። አሞራው ምን አጠፋው እንዴ? እኔ እኮ እርግቤ ስለምትለኝ እኔም ላቆላምጠህ ብዬ ነው። በጣም እኮ አስደብረሽኛል። ተረጋግተህ እኮ ብትሰማኝ እውነቱን ትረዳ ነበር። የትኛውን እውነት? የፈለገ ቦዲሽ ምንም ማምጣት እንደማልችል የሰማሁት እውነት ነው? ኖ ኢት ኢዝ ፎልስ። እንዴ ሌላው ቢቀር እንኳን ትምህርት ቤት ፈተና አልተፈተናችሁ? ትሩ እውነት፣ ፎልስ ሐሰት የሚለውን አታውቁም? ማነሽ? ፕሮፌሽን ወደ ጉዳይሽ። ፕሮፌሽን ፕሮፌሰር ለማለት ነው አይደል? እውቀት ሰው አይደል ሆዱ ውስጥ አታከማቸው። እንግዲህ አንቺ ትንኝ ቀጥይ፣ እየሰማሁሽ ነው። የታባ እኔ እንደዚህ ያልኩት ክላስ ውስጥ አፈቅርሻለሁ እያለ የሚያስቸግረኝ ልጅ ነው እንጂ አንተን በምን አቅም? አሞራ ወይኔ በጣም ይቅርታ የኔ እርግብ፣ ያለ ጥፋትሽ ኮነንኩሽ አይደል? ሳታጠፋ እኮ ነው። አምናት ባልሆነ የት የምትማሪውን ትምህርት ነው? እስኪ ዝም በል አንተ። አታይም? እንግሊዘኛዋን ጥሩ አለች፣ ደግማ ፎልስ አለች። ይሄው እውቀቷ ራሱ እንግሊዘኛዋ ራሱ ፈረንጅ ያስንቃል። የኔ እናት ላጠፋሁት ነገር በሙሉ ይቅርታ። እና ፉድ ማን ነው ምግብ ልጋብዝሽ? ያዝ እንግዲህ ቦቴ ባባይ። ቆይ ምን ባረግሽ ነው የሚሻልሽ? አረመ አካበድሽው እኮ። ይሄንኛው ቡቡ እንደተባለ ጁል ከስርሽ አይጥፋና ቦስ ጉድሽን እንዳያፈር። አረ ሳስብ ግን ምን እሺ ነው ብለሽ ቁንጥጫ ጀምርሽ። ዝም በይ። ያኔም እንደዚህ ብለሽ ነው ጉድ የሰራሽ። እኔ እኮ የሚገርመኝ ሁላችንም የምታጠፊው አንቺ፣ የማትቀጭው አንቺ። ደ ስራዬ እኮ ነው። ሎሴ ላይኛው ሲፈጥረኝ ጭርስርስ አርጎን ይፈጠረኝ። ትንሽ ፊስት ይሰጡሽ አናት ላይ ነው የምትወጪው አለ ቦስ። አይ ቦስ ያን ፊት ሆኖ ፊቱ ሲቅርብኝ የጭንቅላቱን ነገር ግን አስብበታለሁ። በዩሂጂና ምን አባ አዲሱ ሚሽን መቅዲ ጨርሰዋለች። አንቺ ብቻ ነው የቀረው። መጣ ደግሞ ልትጀማል። በቃ የሰው ስራ አመላላሽ ወደ ቀረ አይደል? ማን ነው ጀምላቃ? አንተ ስነ ስርዓት ያዢ፣ ባንድ ጥፊ ነው ምጥልሽ። ወገኛ አትችልም። እስቲ መጀመሪያ ከመሬት ከፍ በል። ላንቺ ምን እጄና ሰነዘረኝ?
ባጠገብሽ ባልፍ ትወድቂያለሽ። እናንተ ጅሎች ከማን ጋር እንዳላችሁ ረሳችሁት እንዴ? አሁንስ ወጥ ረገጣችሁ። አረ መወጥ ምናምን ትያለሽ እንዴ? ለራሴ ርቦኛል። ደግሞ እኮ ራሱ ነው ነገር የሚፈልገኝ። እዚህ ከሚሰቡ እንስሳቶች ተንኮል ተምሮ ይመጣል። እኔን ይነጅሰኝ። አሁን ላይ አንድ ላይ ልትሰሩ እንደሆነ ቦስ ነግሮኛል። መጣላታችሁ አይጠቅማችሁም። አይጥና ድመታችሁ ምን? አረ ወይኔ ቡዚ እጭ ውስጠ ወሬ ስላገኙሽ ደስ ብሎኛል። ኦ ዘገየ። ለስንተኛ ጊዜ ነው የምጠይቀ? ማን ነው ያለውበትን የጠቆመህ? አትናገርም እንዴ አንተ? ምንድነው የሚዘጋ? መልስልኝ እንጂ። አያሃት አይደል እርግብ የምትላት አሞራ? አንተ አፍህን ዝጋ። እሱ እርግቤኔን የምታቆላምጥበት ስም ነው። ቆይ ምን እያስነካቻችሁ ነው እንደዚህ የምትሆኑት? አሁን ቃሉን ተወውና ወደ እሷ እያሞኘቻችሁ እኮ ነው። ልታጣላን ነው አይደል? ይሄ እኮ ትምህርት ቤት የሚያስቸግራት ልጅ ነው። ኧረ እባክህ አሁን የምኑ ነው ትምህርት ቤት የሚመስለው? አንተ ውሻ! ወይኔ ያስበላኝ ልጅ። ወይኔ እስቲ ልቀቀው። አንተ ያማሃል እንዴ? ልገለው ነው? እርግቤ ዞር በይልኝ። ይሄ ጀዝባ እያስቸገረሽ ነው አይደል? ቢያስቸግረኝስ ምን አገባህ አንተ? ምን? አዎ ምን አገባ? ምን ነህ? ምን? እርግቤ ምንሽም አይደለሁም እንዴ? አዎ አይደለህም። በራሴ ግዛት ውስጥ ራስህ እንዳስተዳዳሪ አየ አለመፈለጌ በደንብ ነበር የሚያስታውቀው። ግን አንተ ማየት የምትፈልገውን ብቻ ነው መርጠህ የምታየው እኮ። ውስጠ ወሬ የኔ ብቻ ነች። አረ ወደዛ ዘገየ። እኔ ማናችሁም አይደለሁም። በራሳችሁ ታሪክ ውስጥ እንደፈለጋችሁ አድርጋችሁ አትጻፉ። አቤል የነገረኝ ነገር እውነት ነው ማለት ነው? አሁን ካንቺ አንድ ነገር ብቻ ነው የምፈልገው። እውነቱን ለአንዴና ለመጨረሻ ጊዜ ንገሪኝ። እርግጠኛ ነህ እውነቱን መስማት ትፈልጋለህ? አዎ እፈልጋለሁ። አቤል የነገረህ ነገር በጠቅላላ ልክ ነው። ምንም ስህተት የለውም። ግን እኮ የምር ከልቤ አፍቅሬሽ ነበር። እኔም ማፍቀር ያቅ ነበር። ከልጅነቴ ጀምሮ ለሰው ልጅ ጥልቅ ፍቅር ነበር። ከልቤ ማፈቅራቸው ቤተሰቦቼ በልጅነቴ ትተውኝ ከዛ በኋላ ያርባ ቀን እድል ይመስል ያ ነገር ሲከተለኝ እናደገው። ታዲያ እኔ በምን ጥፋቴ ነው መቀጣው? እኮ እኔስ ምን አጥፍቼ ነው የተቀጣሁት? ለሰጠሁት ጥሩ ነገር እንዳለ ምላሹ መጥፎ ነገር ነው። ታዲያ ይሄን ላስተማሪ ማህበረሰብ ምን ብዬ ነው ልቤን የምሰጠው? ምን እንደምልሽ አላውቅም። ከፈለግሽ ግን እንድታገግሚ ልርዳሽ። ከፈለግሽ እኔም አለሁ። ሰው መልመድ አልፈልግ። በፊት ማንም አልረዳኝ፣ አሁንም ማንም አይረዳኝ። ደግሞ ላጠፋው ጥፋት ይቅርታ አልጠይቅ። ምክንያቱም ማንም ይቅርታ መጠየቅ አላስለመደኝ። ይህን ስራ ለመገላገል የመጨረሻ ሚሽን ነበር። አንተ ግን አበላሸብኝ። ይህን ያህል እንደምጠላኝ አላውቅም ነበር። አትጠራጠር፣ ብድሬን እመልሳለሁ። እሺ? ክፉ ሆነ የተወለደ ሰው የለም። እኔን ትላንትና የኔ ሰራ ያልተዘራብኝ ያልበቀለብኝ። እኔ በራሴ ልክ ነኝ። እዚህ ጋር ይበቃናል።